የምትተባበሪው ከሆነ አላህ ሂዳያ ይስጥሽ። ዱዓ እናደርግልሻለን። እሺ፣ ስለ እስልምና ምን ማወቅ ትፈልጊያለሽ? እኔ ሁሉንም ማወቅ እፈልጋለሁኝ። ብቻ መማርበትን መንገድ እንትን ካመቻቹልኝ መማር እፈልጋለሁኝ። ከዛ መስለም እፈልጋለሁ። ግን በደንብ ማወቅ ግን መሰለሽ አልኢስላሙ በሕር፣ እስልምና በሕር ነው። ያንን በሕር ማወቅ ከሆነ በጣም ከባድ ነው። ኢቨን አንቺ አሁን ላይ ይቅርና በህይወት ዘመሽ አጨርሽው። እስልማችን ሰፊ በጣም ሰፊ ዲን ያለ አቅድያን ሸሪዕያን በፊቅ በሁሉም ዙሪያ በጣም ሰፊ ነው። ሰፊ ነው ልጨርሻችን። ግን ዋና ኮንሴፕቱ ማወቅ ትፈልጊያለሽ ስለ እስልምና? እሱን እንንገርሽ። አዎ፣ ዋና የእስልምና ኮንሴፕት ምንድን ነው? ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚል ነው። ትርጉሙ ምንድን ነው? ከአላህ ውጭ በትክክለኛ የሚመለክ አምላክ የለም፣ ነብዩ መሐመድም የአላህ ባሪያና መልእክተኛ ናቸው የሚል ቃል። ይሄ ቃል ነው መሰረቱ። ኦኬ፣ መጀመሪያ ላኢላሃ ኢላላህ ስለምንድነው ትርጉሙ ካለን አንድ አምላክ አለ። ያ አምላክ ደግሞ ትክክለኛ አምላክ ነው። ከሱ ውጭ ደግሞ ያሉት በሙሉ ጣዖታት ናቸው በመካድ ነው። ሳራ በአንድ አምላክ አምነሻል? በአንድ አምላክ አምነሻል? እኔ እንደ እምነት ያው በአንድ አምላክ አለ ብዬ ነው ማምነው። ማሻአላህ። ያው በክርስትና ይሰልሱ በአካላት ወይ ተዋህዱ በመለኮት ስለሆነ ነው። ይሄን ክደሽዋል? ሶስት አካል የሚሆን አትቀበይም? ኢምሮ በነገራችን ላይ አሁን ውዝግብ ላይ ነው ያለሁት። ኦልሬዲ ሃይማኖቴ ጥያቄ ውስጥ ገብቶብኛል። የተወዛገብኩ ሰው ነኝ። በጣም ተወዛግብ ያለውኝ መፈለግ የጀመርኩት ቆይቻለሁኝ። ኦልሬዲ መጽሐፎችን ማንበብ ከጀመርኩ 2 ዓመት አልፎኛል። ግን ምንም ነገር ላቅ አልቻልኩኝም። ተምታቶብኛል። በሰሞኑ ደግሞ የባሰ ደግሞ ከእፎይ ጋር በነበረ እንትን ላይ በጣም የባሰ ደግሞ ያለውበት እምነት እንድጠራጠር አደረገኝ። በጣም ማለት ነው። ማለት ብዙ ጊዜ አልተገለጠም ብለው አልተገለጠም የሚል ነገር በየቤቱ ይዘዋወራል እና አላህ ይሮጣል የሚባል ነገርም አለ። እሱ ነገር በጣም ለማወቅ ጓግቼ ነበረና አንደኛ ነገር ማለት ሃይማኖታችሁ ምን ያክል ምንም ነገር መጨመር እንደማይችል መቀነስም እንደማይችል ተረድቼበታለሁ። ምክንያቱም መጽሐፍ ቅዱስ ብዙ ቦታ የተበረዘ ነገር አለ። የተፈለገ ጊዜ ይቀነሳል፣ ያልተፈለገው ተቆርጦ ይወጣል። ይሄ ነገርም ተረድቻለሁኝ። ግን በእስልምና ላይ ምን ያክል በጥንቃቄ እንደምትጓዙ እና ምንም ነገር መጨመር እንደማትችሉ መጽሐፋችሁ ላይ ምንም ነገር መጨመርም መቀነስም እንደማይቻል